የኢትዮጵያ ሕዝብ መቀጥቀጥ አለበት። ገልባችሁ ግረፉት፣ አናቱን ቀጥቅጡት፣ ጉልበቱን እንደ ጓያ ስበሩት። ቀለል ሰዓት እላፊና አዋጁን ተላልፎ የተገኘ እያንዳንዱ ሰው እርምጃ ይወሰድበታል ብሎ ኮስተር ብሎ ቃጣን ያለ ትእዛዝ ሰጠል። እናቴ በወሩ ይሄ ከንቲባ ጉዳዩ ምን ላይ ደረሰ? የሱፐርቪዥንና ቁጥጥር ስራ ለስራ ብሎ ወጣ። ለሰዓት እላፊ አገኙት። እናቴ ስብሰባው ላይ ያለውን የተናገረውን በአጀንዳ መልክ ያስቀመጠውን በቃለ ጉባኤ ያጻፈውን ጥንቅቅ አርገው በሚገባ ሁኔታ ምን አለፋ እስኪያስነጥሰው ተስማምቶት እስኪያገሳው ድረስ ተቀባበሉት። እናት እንደምንም ብሎ መታወቂያውን አውጥቶ ሲያሳያቸው ድንግጣል። ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም። እኛ እኮ የኢትዮጵያ ሕዝብ መስለውን በፕላስተር የታሸገው ሰውዬ ምን አለ? ወንድ ልጅ በወንድ ልጅ ምንም እኮ የቀረ ነገር የለም። እዚህ ሰፈር ይሄ ተስፋ ምኞት ነገ የሚባለው እኮ የለም። አንድ የቀረን ነገር ትዝታ ብቻ ነው። እሱን እንዳይወስዱብህ ማስጠበቅ ካልቻል ከባድ ነው የሚሆነው። እንደው ባለፈው የሸማቾች የለም ክበብ ውስጥ ምሳ ሰዓት ቁጭ ብለው ሻምበል የመጣ ሻምበል ማን ያዟል? የድሩ ዳኛ። ከዛ አያቸውና ብዙ ጊዜ ስለሚጎራበጡት ላሳጣቸው ብሎ መመርቀር ምን ነው ዛሬማ እኔ ነኝ የምጋብዞት አላቸው። ሁሉ ጊዜ በየአይነቱማ ይሰለቻል። እኔ ዛሬ ለወጥ አርግሎ ሲላችሁ መመርቀኔ ተው ግድ የለም ችግር የለም እኔ ለመርኩት ይሻለኛል አሉት። ጮክ አርጎ ነውር ነው እንዴ? እኔ ያለውማ አርሶ አንላስ ምግብ አይበሉም። እንደውም አብረን ነው የምንበላው ዛሬ አላቸው። መመርቀኔ የንቃት ድምፁን አዩና ጥሩ አብረን የምንበላ ከሆነማ ሻምበል ለአስተሳሰብም ለአእምሮ እድገቱም ጥሩ ስለሆነ አሳ ይሁን አሉ። ሻምበል እንዳልገባ ወሮ አሳ ዘዘለ። አሳው ቀርቦ እየበሉ ነውና ሻምበል አበላሉን ሊያሳያቸው ነው አሉ። እዴ መመርቀኔ እንትኑ አሳ ጭንቅላቱ ጥሩ ይጣፍጣል፣ ጭንቅላቱን ብሉት እንጂ አላቸው። መመርቀኔ ቀና ብለው ሻምበል የሚግጣውን የአሳ ጭንቅላት አይተው ጎሽ ሻምበል ጥሩ አርጋል፣ እንደዚህ የሌለንን ብንበላ የጎደለን